አብዛኛው ተማሪ አዲስ ዓመት ሲመጣ በዚህ ዓመት ጎበዝ ተማሪ እሆናለሁ፣ ቤተሰቦቼን አስደስታለሁ፣ ቢያንስ ደግሞ አቨሬጄን ከ85% በላይ አመጣለሁ ብሎ ያቅዳል። ነገር ግን እንደዚህ ብሎ ከሚያቅዱ 100% ተማሪዎች ውስጥ ከ5 እስከ 10% የሚሆኑ ጥቂት ተማሪዎች ብቻ ያሳኩታል። ታዲያ የተቀሩት ተማሪዎች ለምን ለማሳካት ይከብዳቸዋል? ዛሬ በዚህ ቪዲዮ 5 ለትምህርታችሁ ባቀዳችሁት እቅድ ላይ ጸንታችሁ ውጤታማ የሚያደርጋችሁን ሚስጥር እነግራችኋለሁ። እንዲሁም በዚህ ቪዲዮ መጨረሻ ደግሞ አንድ በትምህርታችሁ ላይ እንድትጸኑ የሚያደርጋችሁን ነገር እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑ ሰብስክራይብ አድርጉ። ለወደፊት ለትምህርታችሁ የሚጠቅሙ ትምህርቶችና ጥያቄዎችን ስለምንለቅላችሁ አሁኑ ሰብስክራይብ አድርጋችሁ ጠብቁን። እንዲሁም ይህ ቪዲዮ ከብዙ ጊዜ በኋላ ስለተለቀቀ ላይክ እያደረጋችሁ ለጓደኞቻችሁ ሼር አድርጉላቸው። አሁን ቀጥታ ወደ ቪዲዮ። የመጀመሪያው በእቅዳችሁ ላይ ጸንታችሁ እንድትቆዩ የሚያደርጋችሁ ነገር የምትማሩበትን ዓላማ ለይቶ ማወቅ ነው። አብዛኛው ተማሪ ቤተሰብ ተማር ስላለው ወይም እድሜው የመማር ስለሆነ ብቻ ነው የሚማረው። ነገር ግን የራሳችሁ የሆነ የምትማሩበት ዓላማ ከሌላችሁ ጥቂት ሄዳችሁ ማቆማችሁ አይቀርም። ለምሳሌ ለወደፊት የሆነ ካምፓኒ ለመስራት ይሆናል፣ ወይ ደግሞ ተምራችሁ ሰክሰስፉል ሆናችሁ ቤተሰቦቻችሁን ለማስደሰት ይሆናል። ብቻ ዋትኤቨር አንድ ለምን እንደምትማሩ ለራሳችሁ የምትነግሩት ዓላማ ያስፈልጋችኋል። ስለዚህ ያንን ዓላማችሁን ለይታችሁ ጻፉት። ሁለተኛው ቲፕ ደግሞ ያንን ዓላማችሁን ልታሳኩበት የምትችሉበትን ስተዲ ፕላን አውጡ። ብዙ ተማሪ ይህንን ነገር ያውቀዋል፣ ነገር ግን ወደ መሬት የሚያወርዱ ተማሪ ጥቂት ነው። ስለዚህ እናንተ ያሰባችሁትን ዓላማ ለማሳካት ምርጥ የሆነ ስተዲ ፕላን አውጡ። እኛ ኤንቢ ቲዩቶሪያል ሰርቪሶች ደግሞ ለግሬድ 9 እና ለግሬድ 10 ተማሪዎች 13ቱን የትምህርት አይነቶች ማኔጅ አድርጋችሁ የምታጠኑበትን መንገድ ስለምንለቅላችሁ አሁኑኑ ሰብስክራይብ አድርጉ። እንዲሁም በአዲሱ የትምህርት ስርዓት ለ11ኛ እና ለ12ኛ ክፍል ተማሪዎች ስተዲ ፕላን ስለምናወጣላችሁ አሁኑኑ ሰብስክራይብ አድርጋችሁ ጠብቁን። ሶስተኛው ቲፕ ደግሞ ባለፈው ዓመት ስትማሩ ያልገባችሁን ዋና ቶፒኮች አሁኑኑ ከቨር አድርጓቸው። አብዛኛው ተማሪ ትንሽ ብቻ አጥንቶ የሚተወው በዚህ ምክንያት ነው። የሆነ ባለፈው ዓመት ያልገባው ቶፒክ የሚናካ ቦታ ሲደርስ ይሄ ቦታ ደግሞ ያስጠላል ብሎ ትምህርቱን ይተወዋል። ስለዚህ በትምህርታችሁ ላይ የሚያቀሩ ለምሳሌ እነ ኳድራቲክ ኢኩዌሽን፣ ጂኦሜትሪ እንዲሁም ግራመር ያሉ ቶፒኮችን ካልተረዳችኋቸው አሁኑኑ እነዚህን ነገሮች አጥኗቸው። ምክንያቱም እነዚህ ቶፒክ የትም ክላስ ላይ ስለማይቀሩ ነው። አሁኑኑ አንብባችሁ ለቀጣዩ ዓመት ስራችሁን ማቃለል አለባችሁ። እንደዚህ ካደረጋችሁ ቀጣይ ዓመት ወደ ትምህርታችሁ ስትገቡ ትምህርቱ ይቀላችኋል። አራተኛው ቲፕ ደግሞ ማንኛውንም ጥናት ስታጠኑ በፖሞዶሮ ቴክኒክ ተጠቅማችሁ አጥኑ። ስለዚህ የጥናት ሲስተም በዚህ ቻናል ላይ ብዙ ጊዜ ተናግረናል። ፖሞዶሮ ቴክኒክ ስታጠኑ የምታጠኑት ነገር በአእምሯችሁ ውስጥ እንዲቀርና ሳትሰላችሁ እንድታጠኑ ያደርጋችኋል። ይህን ቴክኒክ በሁለት መንገድ መጠቀም ትችላላችሁ። አንደኛው 25 ደቂቃ አጥንታችሁ 5 ደቂቃ ማረፍ። ይህንን ድርጊት ደግሞ 4 ጊዜ ካደረጋችሁት በኋላ 15 ደቂቃ ብሬክ በመውሰድ። ሁለተኛው መንገድ ደግሞ 50 ደቂቃ አጥንታችሁ 10 ደቂቃ ብሬክ በመውሰድ ይህንን ድርጊት ደግሞ 4 ጊዜ ካደረጋችሁት በኋላ 30 ደቂቃ ብሬክ በመውሰድ ወደ ጥናቱ መመለስ ትችላላችሁ። ስለዚህ ለእናንተ የሚሆነው የፖሞዶሮ ቴክኒክ ለይታችሁ በመጠቀም ጥናታችሁን ውጤታማ ማድረግ ትችላላችሁ። ከዚያ በኋላ ደግሞ ለውጡን በራሳችሁ ላይ ታዩታላችሁ። አምስተኛውና የመጨረሻው ቲፕ ደግሞ ታይም ማኔጅመንት ነው። እዚህ ጋር አብዛኛው ተማሪ ግራ ይገባል። እንዴት ነው ታይም ማኔጅ የምናደርገው ይላል። በእርግጥ ታይምን ሳይሆን ራሳችንን ነው ማኔጅ ማድረግ ያለብን። ምክንያቱም ታይም የሚሄድ ነገር እንጂ ማኔጅ የማይደረግ ስለሆነ ትምህርታችሁን የምታጠኑበትን ሰዓት፣ የምትዝናኑበትን ሰዓት፣ ሶሻል ሚዲያም የምትጠቀሙበትን ሰዓት ካለያችሁና ካልወሰናችሁ የጥናታችሁን ሰዓት ሶሻል ሚዲያ በመጠቀም ልትጨርሱ ትችላላችሁ። ስለዚህ ለምታደርጓቸው ነገሮች በሙሉ ጊዜን በመወሰን የጥናታችሁንም ሰዓት ደግሞ ውስን ሰዓት በማስቀመጥ በዛ በጥናታችሁ ሰዓት ላይ ውጤታማ ጥናት ማጥናት ትችላላችሁ። አለበለዚያ ግን ለምታደርጉት ነገር ጊዜ ካልወሰናችሁ የጥናታችሁን ሰዓት ሌላ ነገሮች ጊዜ ይሻሙባችኋል። ስለዚህ ለጥናታችሁ ሰዓት የሚሆነውን ማንም ምንም የሚያደርገውን ታይም ለይታችሁ ለትምህርታችሁ አስቀምጡት።
አሁን ደግሞ በዚህ ቪዲዮ መጨረሻ የምንነግራችሁ በቀጣይ ዓመት በትምህርታችሁ እንድትጸኑ የሚያደርጋችሁ ነገር ስለ ትምህርት ፖዚቲቭ ነገር ከሚያወሩ ሰዎች ጋር መሆን ነው። አብዛኛው ተማሪ በትምህርቱ እየጎበዘ ይመጣና አሁን እኮ በሀገራችን መማር አያዋጣም፣ አይጠቅምም የሚሉ ሰዎችን ሲሰማ ትምህርቱን ይተወዋል። ስለዚህ እናንተ መዋል ያለባችሁ ትምህርቱ ይጠቅማችኋል፣ ኤቭሪቲንግ እዚህ ዓለም ላይ የተሰራው የተማረ ሰው ስላለ ነው፣ ስለዚህ መማራችን ይጠቅመናል ከሚሉ ጓደኞች ጋር በመሆን በትምህርታችሁ እየበረታችሁ ቆንጆ የሚባል ለውጥ ማምጣት ትችላላችሁ። ስለዚህ በዙሪያችሁ ያሉትን ጓደኞች በመለየት ለትምህርታችሁ የሚጠቅሙትን ነገሮች የሚያወሩ ጓደኞችን በመፍጠር ለትምህርታችሁ የሚጠቅመውን ሰርክል አድርጉ። የዛሬው ቪዲዮ ይህንን ይመስል ነበር። በማትስና በፊዚክስ ላይ አሪፍ ውጤት ለማምጣት ከፈለጋችሁ በስክሪኑ ላይ ያለውን ቪዲዮ ነካ አድርጉት። እንዲሁም በቀጣይ ቪዲዮ ደግሞ ለ9ኛና ለ10ኛ ክፍል ስተዲ ፕላን እንዲሁም ደግሞ ለ11ኛና ለ12ኛ ክፍል አዳዲስ በተጨመሩ ትምህርቶች ላይ ስተዲ ፕላኖችን ለይተን ስለምናወጣላችሁ አሁኑኑ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ለጓደኞቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።